ደም ነው የነበረው። በምህረት ደብዳቤያችን ላይ የተረገጠ ደም ማህተም ነው የነበረው። ይሄ ደም በእውነቱ ይሄን ደም አፈሰሱት በግርፋት። ሁላችን ስንገረፍ ነው የኖርነው ለ5500 ዘመን። ዲያብሎስ ያለ ርህራሄ ህዝቡን ሁሉ በኃጢአት ሲገርፋቸው ነው የኖረው። በገሃነም አዳም ሲገረፍ ነው የኖረው። ሲገረፍ ሲሰቃይ ነው የኖረው። ያንን መከራ ለማስቀረት ነው ዛሬ የአዳምን መከራ እሱ መቀበል ጀመረ። ንጹሕ ባህሪ ክርስቶስ አዳም በኃጢአቱ ነው ቢገረፍም ኢየሱስ ክርስቶስ ግን ንጹሕ ሆኖ ሳለን የተገረፈው። ንጹሕ ሆኖ የተገረፈው አምላካችን መድኃኒታችን ኢየሱስ ክርስቶስ ጀርባውን ለግርፋት ሰጠ። መጣውኩ ዘባኔ ለቅስፈት ያለው ትንቢት ተፈጽሞልናል። አሁን ጀርባዬን ለግርፋት ሰጠሁልህ ነው የሚለው። አዳምን ከግርፋት ነፃ ለማውጣት ነው፣ ከግርፋት ለማዳን የተደረገ ነው ማለት ነው። ስለዚህ ተቀስፎ ዘባን የምንለው ከ13ቱ ሕማማተ መስቀል መካከል ገብቶ የሚቆጠር አንዱ መድኃኒታችን ኢየሱስ ክርስቶስ በዕለተ ዓርብ የተቀበለው መከራ ነው ማለት ነውና ተቀስፎ ዘባንን እንግዲህ በዚህ መልኩ የምንመለከተው ነው የሚሆነው ማለት ነው። ሌላው ተስቦ በሐብል የምንለው ተስቦ በሐብል ማለት በገመድ መሳብ ማለት ነው። ተይዞ መጎተት። ዛሬ አንገታችን ላይ ማተብ እናደርጋለን አይደል? የምናደርገው ማተብ ክርስቶስ በዕለተ ዓርብ በአንገቱ የገባለትን ገመድ ምሳሌ እንዲሆን ነው። ክርስቲያኖች የመከራው ተሳታፊዎች ነን ለማለት ነው። በዚያውም ላይ መስቀል እንጨምርበታለን። የክርስቶስን መከራ በስጋችን እንሸከማለን። እንዘንጸውር መስቀሉ ለክርስቶስ ነው የሚለው ቅዱስ ጳውሎስ ለዕብራውያን ሲጽፍላቸው የክርስቶስን መከራ ተሸክመን ነው የሚለው። እንኳን እኛ በዘመነ ክርስቶስ የተገኘን ክርስቲያኖች በእውነት ሙሴ በቀደመው ዘመን ወአብደረ ይህም ምስለ ሕዝበ እግዚአብሔር እስመሬ በአሚር ከመያቢ ተይር ተመስቀሉ ለክርስቶስ አይደል የሚለው ዕብራውያን ምዕራፍ 11 ቁጥር 23 ላይ ከእግዚአብሔር ሕዝብ ከእስራኤል ጋር መከራ መቀበልን መረጠ ይላል። የመስቀሉ ብድራት ከሁሉም በእምነት ትኩር ብሎ ተመልክቷልና ተብሎ ነው የተጻፈውና የክርስቶስን መስቀል በተስፋ አይተው በሩቅ ተመልክተው ከመከራው ሰውነታቸውን ያሳተፉ ነቢያት አሉ። ገና መስቀሉ ሳይተከል ማለት ነው። ዛሬ ደግሞ እኛ በዘመኑ የነበርን ሁላችን በዘመኑ ያለን ሁላችን ከመከራው ያሳተፈን ዘንድ በአንገታችን ለመከራው ምልክት ይሆን ዘንድ ማህተም እናደርጋለን ማለት ነው። ለአንዳንዶቹ ዝም ብሎ ገመድ ዝም ብሎ ክር ይመስላቸው ይሆናል፣ ግን የክርስቶስን መከራ እቀበላለሁ ለማለት ነው። ሌላ መከራ የለብኝም፣ እኔ የምቀበለው መከራ የክርስቶስ መከራ ነው፣ ሌላ መከራ ከኔ ይራቅ ለማለት እኮ ነው። ይሄ ምልክት ሆኖ የሚሰጠው አጋንንት ያውቁታል።